አዲሱ የቴዲ አፍሮ አልበም ኢትዮሪካ ለምን ከሚያዝያ 10 ወደ ሚያዝያ 8 ቀኑ ተቀየረ? ከበስተጀርባው ስላለው ሚስጥራዊ ቀመር ምነግራችሁ ነው። አዲሱ የቴዲ አፍሮ አልበም የሚወጣበት ቀን ከፍካሪ ቁጥር ወይም ደግሞ ኒውመሮሎጂ አንፃር የቴዲ አፍሮ አዲሱ አልበም የሚወጣበት ቀን ዝም ተብሎ የመጣ ይመስላችኋል? ወደ ውስጥ ጠለቅ ብለን በቁጥሮች ሳይንስ ስንመረምረው የሚገርም ውጤት እናገኛለን። ቁጥሮች እስቲ አብረን እናስለው። በኢትዮጵያ አቆጣጠር አልበሙ የሚለቀቅበት ሚያዝያ 8 2018 ነው። እነዚህን ቁጥሮች ስንደምራቸው አጠቃላይ የሚመጣው 27 ነው። 2 ሲደመር 7 ደግሞ 9 ይመጣል። የዚህ ዕለት የኒውመሮሎጂ ውጤት 9 ነው። በፈረንጆች አቆጣጠር ኤፕሪል 16 2026 ነው የሚለቀቀው። ይህ ማለት ደግሞ ቁጥሮቹን ስንደምራቸው 21 ይመጣሉ። 2 ሲደመር 1 3 ነው። በፈረንጆች ደግሞ ውጤቱ ያው እንደምታዩት 3 ነው። ስለዚህ ሚስጥራዊ ትስስር አለው ከ3 ጋር። እንግዲህ የፈረንጅና የኛ ሀገር ቀኑን ደምረን ያገኘነው ስንቀንሰው 9 እና 3 የሚመጣው 6 ነው። ይህ ማለት ደግሞ 3 6 9 ማለት ነው። ኒኮላ ቴስላ ስለነዚህ ቁጥሮች ሲናገር የ3 የ6 የ9ን ታላቅነት ብታውቁ ኖሩ የጽንፈ ዓለሙን ቁልፍ ባገኛችሁ ነበር ይላል። እነዚህን ቁጥሮች ኢነርጂ፣ የንዝረት እና የፍጥረት መሰረቶች ናቸው ተብሎ ይገመታል። ስለዚህ የቴዲ አፍሮ አልበም ከበስተጀርባው ዝም ብሎ የተለቀቀ ወይስ ሚስጥራዊ ቀመር? እንግዲህ ይሄ የኔ ሐሳብ ነው። የእናንተን ሐሳብ ኮመንት ላይ ጻፉልኝ። እኔ አብርሽ 90 ነኝ። ላይክ እና ፎሎ ማድረግ ዳረሱ።